ሰላም ውድ የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን የስልካችሁን ባትሪ ላይፍ የሚጨምርላችሁን ሴቲንጎች የማሳያችሁ ይሆናል። በቅድሚያ ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥታ ወደ ዛሬ ጉዳያችን እናልፋለን። በመጀመሪያ ወደ ስልካችሁ ስክሪን ከገባችሁ በኋላ ቀጥታ ወደ ስልካችን ሴቲንግ እንገባለን። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ወደ ታች ስክሮል በማድረግ ሎኬሽን የሚል ትፈልጋላችሁ ማለት ነው። ሎኬሽን የሚለው እናንተ ጋር ካልመጣላችሁ እዚህ ጋር ከላይ በኩል የሰርች ምልክቷን ነክታችሁ ሎኬሽን ብላችሁ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። በመቀጠል ሎኬሽን የሚለውን ትነካላችሁ። ሎኬሽን የሚለውን ከነካችሁ በኋላ ከታች በኩል ሎኬሽን ሰርቪስ የምትላለች ሎኬሽን ሰርቪስ የምትለዋን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት ወደ ሎኬሽን ሰርቪስ አስገብቶናል። እዚህ ጋር እንደምትመለከቱት ከታች በኩል ኢምፕሩቭ አኩሬሲ ከሚለው በታች ዋይፋይ ስካኒንግ ኤንድ ብሉቱዝ ስካኒንግ የሚል ሁለት አማራጮች ታገኛላችሁ። እነዚህን እየገባችሁ ኦፍ ታደርጋላችሁ። እነዚህን ሁለቱን ኦፍ ማድረጋችሁ ዋይፋይ እና ብሉቱዝ ስካን በሚፈልግበት ሰዓት የስልካችሁን ባትሪ ስለሚጨርሰው እነዚህን ሁለቱን ኦፍ ታደርጋላችሁ ማለት ነው። ስለዚህ እነዚህን ኦፍ በማድረግ የስልካችሁን ባትሪ መቆጠብ ትችላላችሁ ማለት ነው። አሁን ደግሞ ወደ ሌላኛው ሴቲንግ እናልፋለን። ወደ ኋላ ባክ እያላችሁ ትመለሳላችሁ። ወደ ኋላ ከተመለሳችሁ በኋላ እዚህ ጋር እንደምትመለከቱት ከታች በኩል ሴኩሪቲ ኤንድ ፕራይቬሲ የሚል አለ። እሱን አንዴ ክሊክ ታደርጋላችሁ። ወደ ውስጥ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ፕራይቬሲ የምትላለች ፕራይቬሲ የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እንደምትመለከቱት ቪው ኦል ፐርሚሽን የምትላለች ቪው ኦል ፐርሚሽን የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ካሜራ የምትለዋን አንዴ ክሊክ ታደርጋላችሁ። እዚህ ጋር እንደምትመለከቱት ከታች በኩል ቲክቶክ የምትላለች ቲክቶክ የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል ቲክቶክን ከነካችሁ በኋላ እዚህ ጋር እንደምትመለከቱት ሶስት አይነት አማራጮች ያመጣላችኋል። አሁን እንደምትመለከቱት አለው ኦንሊ ዋይል ዩዚንግ ዘ አፕ የሚለው ላይ ነው። ስለዚህ ይህንን ዶንት አለው ታደርጉታላችሁ ማለት ነው። በመቀጠል እዚህ ጋር ዶንት አለው ካደረጋችሁት በኋላ ከታች በኩል ሲ ኦል ቲክቶክ ፐርሚሽን የምትላለች እሷን አንዴ ክሊክ ታደርጋላችሁ። እንደምትመለከቱት እዚህ ጋር ኒርባይ ዲቫይስ የሚል አለ። ኒርባይ ዲቫይስ የሚለውንም ዶንት አለው ታደርጉታላችሁ ማለት ነው። ዶንት አለው ካደረጋችሁ በኋላ ወደ ኋላ ትመለሳላችሁ። አሁንም በድጋሚ ባክ እያላችሁ ወደ ኋላ ትመለሳላችሁ። ባክ እያላችሁ ከተመለሳችሁ በኋላ እንደዚሁ ሌሎች አፖች አሉ። እዚህ ጋር እንደምትመለከቱት ስናፕቻትም አለ። እነዚህን እየገባችሁ ዶንት አለው ታደርጉታላችሁ። እዚህ ጋር ካሜራም የሚለውንም ዶንት አለው ታደርጉታላችሁ ማለት ነው እየገባችሁ። ልክ እነዚህን ዶንት አለው ካደረጋችሁ በኋላ የስልካችሁ ባትሪ ይስተካከላል ማለት ነው። እነዚህን በማስተካከል የስልካችሁን ባትሪ መቆጠብ ትችላላችሁ ማለት ነው። አሁን ደግሞ ወደ ሌላኛው ሴቲንግ እናልፋለን። ባክ እያለን ወደ ኋላ እንመለሳለን። ወደ ኋላ ከተመለሳችሁ በኋላ እዚህ ጋር መጀመሪያ ላይ ኮኔክሽን የምትላለች ኮኔክሽን የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ከታች በኩል ዳታ ዩዜጅ የምትላለች እሱን አንዴ ክሊክ ታደርጋላችሁ። በመቀጠል ወደ ታች ስክሮል ታደርጋላችሁ። ወደ ታች ስክሮል ካደረጋችሁ በኋላ እዚህ ጋር እንደምትመለከቱት ዋይፋይ ዳታ ዩዜጅ የምትላለች እሱን አንዴ ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር የምትመለከቷቸው አፕሊኬሽኖች የስልካችሁን ዋይፋይ የሚጠቀሙ አፕሊኬሽኖች ናቸው። በብዛት የሚጠቀሙ አፕሊኬሽኖች ናቸው። ስለዚህ እዚህ ጋር ለምሳሌ ዩቲዩብን እዚህ ጋር አንዴ ጫን አድርጌ ሳየው እዚህ ጋር ባክግራውንድ ላይ 3.55 ሜጋባይት ይጠቀማል ማለት ነው። ነገር ግን ወደ ኋላ ተመልሳችሁ እዚህ ጋር ፕሌይ ስቶር የሚል አለ። ፕሌይ ስቶርም ስትመለከቱት እዚህ ጋር 82.8 ሜጋባይት ይጠቀማል ማለት ነው። ስለዚህ እዚህ ጋር ከታች በኩል አለው ባክግራውንድ ዳታ ዩዜጅ የሚለውን ኦፍ ታደርጉታላችሁ ማለት ነው። ይህንን ኦፍ ካደረጋችሁ በኋላ የስልካችሁ ባትሪ በዚህ መልኩ መቆጠብ ትችላላችሁ ማለት ነው። በመቀጠል ይህንን ካስተካከላችሁ በኋላ ወደ ኋላ ባክ ትላላችሁ። ወደ ኋላ ከተመለሳችሁ በኋላ እዚህ ጋር ዳታ ሴቨር የምትላለች ዳታ ሴቨር የምትለዋን አንዴ ክሊክ አድርጋችሁ ተርን ኦን የምትላለች ይቺን ኦን ታደርጉታላችሁ። በመቀጠል ከታች በኩል አሎው ቱ ዩዝ ዳታ ዊዝ ዳታ ሴቨር ኢዝ ኦን የሚላለ እሱን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ስልካችሁ ላይ ያሉትን አፕሊኬሽኖች በሙሉ ያመጣላችኋል። ስለዚህ እናንተ ዳታ ሴቨር እንዲበራለት የምትፈልጉትን አፕሊኬሽን
እየገባችሁ ታበራላችሁ ማለት ነው። ለምሳሌ ኢንስታግራምን እዚህ ጋር ማብራት ከፈለኩኝ እዚህ ጋር ኦን አድርገዋለሁ። እዚህ ጋር ሌላኛው ደግሞ ፒንተረስት አለ፣ ፒክስላብ። ዳታችሁን ሴቭ እንዲያደርግላችሁ የምትፈልጓቸውን አፕሊኬሽኖች እየገባችሁ ኦን ታደርጋላችሁ ማለት ነው። አሁን ደግሞ ወደ ሌላኛው ሴቲንግ እናልፋለን። ወደ ኋላ ባክ እያላችሁ ትመለሳላችሁ። ወደ ኋላ ባክ ካላችሁ በኋላ ወደ ታች ስክሮል ታደርጉና ጎግል የሚል አለ። ጎግል የሚለውን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ሁለት አማራጮችን ያመጣላችኋል። ሪኮመንድ እና ኦል ሰርቪስ የሚል ታገኛላችሁ። ኦል ሰርቪስ የሚለውን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ከታች በኩል ዲቫይስስ የምትላለች፣ ዲቫይስስ የምትለውን አንዴ ክሊክ ታደርጋላችሁ። እዚህ ጋር እንደምትመለከቱት ስካን ፎር ኒርባይ ዲቫይስ የሚለው እናንተ ጋር ኦን ከሆነ ይህንን ኦፍ ታደርጋላችሁ ማለት ነው። ምክንያቱም እናንተ አካባቢ ጋር ያሉትን ዲቫይሶች ሰርች በሚያደርግበት ሰዓት የስልካችሁን ባትሪ ስለሚገለው ይህንን ኦፍ ታደርጋላችሁ ማለት ነው። አሁን ደግሞ ወደ ሌላኛው ሴቲንግ እናልፋለን። ወደ ስልካችሁ ሴቲንግ ከገባችሁ በኋላ እንደምትመለከቱት ኮኔክሽን የምትላለች፣ ኮኔክሽን የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ከታች በኩል ሞር ኮኔክሽን ሴቲንግ የምትላለች፣ ሞር ኮኔክሽን ሴቲንግ የምትለዋን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት የመጀመሪያው ኒርባይ ዲቫይስ ስካኒንግ የሚለው ኦን ሆኗል። ስለዚህ ይህንንም በድጋሚ ኦፍ ታደርጉታላችሁ። ሌላው እዚህ ጋር ከታች በኩል ፕሪንቲንግ የሚለው አለ። ፕሪንቲንግ የሚለውንም በድጋሚ ገብታችሁ ኦፍ ታደርጉታላችሁ። ይህንንም ማድረጋችሁ በአካባቢያችሁ ያሉ ፕሪንተሮችን ስለሚፈልግ ይህም የስልካችሁን ባትሪ ይጎደዋል ማለት ነው። ስለዚህ ይህንንም ኦፍ ማድረጋችሁን እንዳትረሱ ማለት ነው። በዛሬ ቪዲዮ የስልካችሁን ባትሪ ላይፍ የሚጨምርላችሁ ሴቲንጎች ያሳየዋችሁ ይሆናል። እንደዚህ አይነት አዳዲስ ቲፖች የሚመቻችሁ ከሆነ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። በሌላ ቪዲዮዎች እስከምንገናኝ ድረስ ይመቻችሁ።